ጸበል ስትጠመቁ ጸበሉ አንደኛ ሰውነታችን ትንሽ ይመጣል። ጸበል ስትጠመቁ ሰው መሆናችን፣ ሁለተኛ ውስጣችን ነቃ ይላል፣ ሶስተኛ ማስተዋላችን ይመጣል። ማየት ብቻ አይደለም። ማየትማ ዝንጀሮም ያያል፣ እንስሳውም ያያል፣ አውሬውም ያያል፣ አጋንንቱም ያያል። ማስተዋል ላይ ችግር አለበት። ማስተዋላችን ነው የተነጠቅነው። ማስተዋላችን የሚመጣው ትንሽ እንዲህ ይሄ ጋግርቱ ምኑ ዞር በል ሲባል የሚገባን ይገባናል፣ ድምፁንም እናስተውላለን፣ የሚነገረንም ትንሽ እንሰማለን። ከዚህ ወተን እስኪወርሰን ድረስ ከዚህ ወተን ያው ባህሪያችን በጣም የተናጋ ስለሆነ ሰው ሀገርም መተን ተናግተናል፣ አገር ቤትም ሆነን ተናግተናል። ያልተናጋ ህይወት የለም። የነጮቹ ሰብአዊነት እኮ ቢያንስ ያላቸው፣ እኛ እኮ ሰብአዊነቱም የለንም። ሙሉ በሙሉ እኮ ነው ሙጥጥ ያለብን። ትሰማላችሁ? ግን ሰውነታችን ነው የጠፋነው። ሰው የመሆናችን ሰውነት ጠፍቶ ሌላ ሰው ሌላ ፍጡር እየፈለግን ነው ያለን። ምን አይነት ፍጡር ጋር እንደምንገናኝ ግራ የሚያጋባ ነው።